የእስልምና እምነት ተከታዮች በእኔ ላይ ያደረጉትን ከባድ ነገር በተግባር በመረጃ ላሳያችሁ። እስኪ ተመልከቱት። አዎ በተግባር ደረሱልኝ፣ ምስክር ሆነው ዋስ ሆነው قد تاب الله على النبي والمهاجرين والأنصار الذين اتبعوه في ساعة العسرة الله ሲወዳችሁ ከምታዩአቸው ምልክቶች ዛሬ አራቱን እናያለን። ይህን ቪዲዮ ልጅ ቢኒ ምን አለ ስለ ሙስሊሞች ምንድነው የደረሰበት ነገር ወይም የደረሱለት ነገርስ ምንድነው የሚለውን ተከታተሉ። ከዛም በጣም ይህን ቪዲዮ እንዳታውቁት አደራ የምላችሁ ነገር አይኑ ማየት የተሳነው ነገር ግን ልቡ በብርሃን የተሞላ የሚያምር ድምጽ ያለው ለዛውም በቁርአን እሱንም ታያላችሁ፣ በጣም ትደነቁበታላችሁ ማለት ነው። ከዛም ደግሞ እናንተ አላህ ሲወዳችሁ የምታዩት አራት ነገሮች ብዙ ጊዜ የማናስተውለው በእኛ ላይ አራት ምልክቶችን ካያችሁ እናንተ አላህ ይወዳችኋል ማለት ነው። ግን ብዙዎቻችን ያን ነገር ልብ አንለውም እና እንዲታዩት ማለት ነው። እስከ መጨረሻው ድረስ ተከታተሉ። የሁሉም ቪዲዮ አለላችሁ። የኔ የተወሰነ ድምጽ ነው መሀል ላይ ያለው። ብዙዎቻችሁ ያው ከዛ በፊት ራሴ ልናገር ብዬ ነው ደግሞ ቻናል እንዳይዘጋ ማለት ነው እንጂ እንደው እኔ ሳላወራ ማለት ነው ሙሉ በሙሉ ብለቅ በጣም ደስ ይለኝ ነበር ግን ያስቸገሪ ስለሆነ ነው። እና ብዙዎቻችሁ ቪዲዮውን ስለምትሉ ብዙ ጊዜ የኛ ድምጽ ካለለ ቻናላችን ይዘጋል ማለት ነው። እና ምን ልላችሁ ፈልጌ ነው አሁን አሳያችኋለሁኝ። የእስልምና እምነት ተከታዮች በእኔ ላይ ያደረጉትን ከባድ ነገር በተግባር በመረጃ ላሳያችሁ። እስኪ ተመልከቱት። አዎ በተግባር ላሳያችሁ። ኢትዮጵያ በነበርኩኝ ጊዜ እስር ቤት በታሰርኩኝ ሰዓት ላይ ፍርድ ቤት የተከሰስኩበት ዋነኛው ክስ የሚለው ሃይማኖትን ከሃይማኖት ኦርቶዶክሱን ከሙስሊም ጋር ያጋጫል የሚል ክስ ነበር የተከሰስኩት። በጣም በሚገርም ሁኔታ ይሄንን ክሴን ሰሙ። የት? የባሌ ሙስሊሞች ሰሙ። የባሌ ወረዳው ሰማ። አስተዳደሮቹ ሰሙ። ከዛስ ደረሱልኝ እንዴ እሱ እኮ በ2015 የረመዳን በዓል ላይ ከኛ ጋር መጥቶ እዚሁ ባሌ ከኛ ጋር ሆኖ የረመዳንን በዓል ከኛ ጋር አክብሯል። ለሙስሊሞች ያለውን ክብር እኮ በተግባር አሳይቶናል። ስለዚህ እኛ ምስክር እንሆነዋለን፣ እኛ ምስክር ሆነን እናስፈታዋለን ብለው የጻፉልኝን ደብዳቤ ተመልከቱልኝ። እንደው በመድኃኔዓለም ተመልከቱልኝ። ይሄው ከባሌ የተጻፈልኝ ደብዳቤ፣ በማህተብ የተመታ ደብዳቤ፣ ከወረዳው የተጻፈ ደብዳቤ፣ የትውልድ ቦታዬ። እንደው በምን ቋንቋ ላመስግናቸው እነኝን ሙስሊሞች። ደረሱልኝ። እዛ እስር ቤት በማቀቅኩኝ ሰዓት ስማቀቅ ደረሱልኝ። ምስክር ሆነው ዋስ ሆነው አስፈቱኝ፣ ተፈታው። በምን ቋንቋ ላመስግናቸው? ቤተ ክርስቲያንማ ዝም ብላኝ ነበር እኮ። ብሶቴን ልናገር፣ የተዋህዶ ልጆች ብሶቴን ልናገር። አንድ የቤተ ክርስቲያን አካል መጥቶ አልጠየቀኝም። ማስፈታት አይደለም። አንድ ወቅት ላይ 2015 መሰለኝና ልጅ ቢኒ የሚባለው ልጅ ያው ቢኒያም ታስሮ ነበርና የዛን ሰዓት ያው እንደሰማችሁት ሙስሊሞች ናቸው ያስለቀቁት ማለት ነው። እና ለዛም ያው እንግዲህ አመስግኗል። ደግሞ አንድ ልጅ አላህ ሲወዳችሁ ከምታዩት ነገር ብሎ ያቀረበው ማለት ነው አለ። እስኪ እናንተ ይሄ ነገር አላችሁ ወይ? ይሄ ነገር ይሄ አራቱም ነገር ካላችሁ በጣም እድለኛ ናችሁ ማለት ነው። አዳምጡት። ወይም አራቱም ነገር የሚሰማችሁ ከሆነ እናንተ በጣም አላህ ይወዳችኋል ማለት ነው። አላህ ሲወዳችሁ ከምታዩአቸው ምልክቶች ዛሬ አራቱን እናያለን። ይህን ቪዲዮ እስከ መጨረሻው ተመልከቱት። ሪፖስት፣ ሼር ማድረጋችሁ እንዳትረሱ። አንደኛ አላህ አዘ ወጀል እንደወደዳችሁ ውስጣችሁ ይሰማችኋል። ሁሌ የደስታ ስሜት፣ ከቀን ወደ ቀን የአላህ ፍቅር ሲጨምር ይሰማችኋል። ሁለተኛ የአምልኮ ተግባራቶች ወይም ዒባዳ ስታረጉ ደስ ይላችኋል። ሰላት ስትሰግዱ፣ ቁርአን ስትቀሩ፣ ሰደቃ ስትሰጡ ደስ ይላችኋል። በቃ አዛን እስኪል ድረስ ዙሁር ሰግዳችሁ አስር አዛን እስኪል ድረስ ጭንቅ ይላችኋል። ከመጀመሩ ነው ሰደቃ መስጠት የወደድኩት ከመጀመሩ ነው እያላችሁ ራሳችሁን እስክትጠይቁ ድረስ ሁሉም የዒባዳ ነገሮች ደስ ይላችኋል። ሶስተኛ አላህን ለማመጽ ስታስቡ ትፈራላችሁ ወይም ደግሞ ወንጀል ስትሰሩ በጣም ትጨነቃላችሁ። አላህ የሚታመጽበት ቦታ መገኘት ያስጠላችኋል። አላህን የሚያምጹ ጓደኞችን መሸሽ ትጀምራላችሁ። በአጠቃላይ አላህ አዘ ወጀልን የማይታዘዙ ሰዎች አጠገብና ቦታዎች መድረስ ያስጠላችኋል። አራተኛ
ጭንቀት ወይም ሀም ሲያጋጥማችሁ አላህ አዘ ወጀል ላይ ብቻና ብቻ ነው የምትተማመኑት፣ ለሱም ብቻ ነው የምትጠይቁት። ረሱል አለይሂ ሰላቱ ወሰላም በጣም ብዙ ጭንቀት መከራ ደርሶባቸዋል። ነገር ግን ለአላህ ብቻና ብቻ ነው የሚያናግሩት፣ ዱዓ የሚያደርጉት፣ ሱጁድ የሚያደርጉት። ስለዚህ ጭንቀት ሲያጋጥመን፣ ህመም፣ የተለያዩ ነገሮች ሲያጋጥመን ወደ አላህና ወደ አላህ ብቻ መሸሽ እንጀምራለን። አላህ አዘ ወጀል ከሚወዳቸው ባሮቹ አድርገን ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። እርግጠኛ ነኝ ራሳችሁን እየፈተሻችሁ ነበር ይሄን ከሰማችሁ በኋላ። እኔም ራሴን እያሰብኩት ነበርና ታስቡታላችሁ ብዬ አስባለሁ ማለት ነው። ሌላ ደግሞ አንድ በጣም የሚያምርና ውብ የሆነ ድምጽ ነገር ግን አይነ ስውር የሆነ ልቡ ግን ብርሃን የሆነ ንግግሩ ግን በቁርአን በጣም የሚጣፍጥ የሚያምር ልጅ ላሳያችሁ ማለት ነው። እውነት ድምጹ በቃ የልብ ብርሃን ያለው ነው ማለት ነው። አላህ ልቡን ያበራለት ነው። እስኪ ላሳያችሁ። أعوذ بالله من الشيطان الرجيم. لقد تاب الله على النبي والمهاجرين والأنصار الذين اتبعوه في ساعة العسرة من بعد ما كاد يزيغ قلوب فريق منهم ثم تاب عليهم إنه بهم رؤوف رحيم. وعلى الثلاثة الذين خلفوا حتى إذا ضاقت عليهم الأرض بما رحبت وضاقت عليهم أنفسهم وظنوا أن لا ملجأ من الله إلا إليه ثم تاب عليهم ليتوبوا إن الله هو التواب الرحيم. يا أيها الذين آمنوا اتقوا الله وكونوا مع الصادقين. ما كان لأهل المدينة ومن حولهم من الأعراب أن يتخلفوا عن رسول الله ولا يرغبوا بأنفسهم عن نفسه ذلك بأنهم لا يصيبهم ظمأ ولا نصب ولا مخمصة في سبيل الله ولا يطعون موطئا يغيظ الكفار ولا ينالون من عدو نيلا إلا كتب لهم به عمل صالح إن الله لا يضيع أجر المحسنين. ምንም ጥያቄ ማስተያየት የማያስፈልገውም ግን ስንቶቻችንን አይናችን ፈጦ ልባችን የታወረ ማለት ነው። አላህ አይኑን ያብራለት። ከዛ ያበለጥ ግን ልቡ በብርሃን የተሞላ ነው። አላህ እያንዳንዷን ነገር ለስበብና ለምክንያት ነው የሚያደርጋትና ልቡን አብርቶለታል። የድምጹ ማማር የሚገርም ነው። ማሻአላህ በሉት። ቪዲዮውን ደግሞ ላይክ እና ሼር ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላህ